ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩሱፍ ፈርኒቸር ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው ከች ብለናለች። ባለፍላወሩን አልጋ ይዘን ባለፍላወሩን አልጋ እንግዲህ ብዙ ጊዜ ነጭ በጥቁር ነው የሚቀባው እንደምታውቁት። ዛሬ ደግሞ እንደዚህ ቾኮሌታማ በሽሮማ ቀብተነዋል። በጣም የሚያምረው በጣም አምሮበታል። ከጠበቅነው በላይ አምሮበታል ይሄ ቀለሙ። ያው መቼም እያያችሁ ነው። በጣም ነው የደፋበት ማነው ውበቱን እና ለዛሬ እቺን ይዤላችሁ ቀርቤያለሁ። ያው እንግዲህ ባለፍላወሩ አልጋ እንግዲህ ብዙ ጊዜ አቅርቤላችኋለሁ በጣም ብዙ ጊዜ እና ያው አሁንም አብሮን ተከትሎናል ነው የምላችሁ። እና ይሄን ይመስላል ዛሬ ይዤ የመጣሁት። እንግዲህ ቪዲዮውን ላይክ በማድረግ እና ሼር በማድረግ አበረታቱን እና ደግሞ ሰብስክራይብ ያደረጋችሁ ደግሞ ቤተሰብ ሁኑን እያልኩኝ እና የተለያዩ የቤት እቃዎችን የፈርኒቸር እቃዎችን ከፈለጋችሁ ወደኔ ወደ ዩሱፍ ፈርኒቸር ጎራ ማለታችሁን እንዳትረሱ እያልኩ ዛሬም ያው የተለያዩ እቃዎችን እንደምንሰራ ታውቃላችሁ። ቡፌም፣ ቁምሳጥን፣ አልጋ በቃ ሙሉ የቤት እቃ የሚያስፈልገውን የቤት እቃ በሙሉ እንሰራለን። ሶፋም መጅሊስም እንሰራለን። የሚገራርሙ እቃዎችን ነው የምናወጣው። እንግዲህ ያው እንደዛ ያን እቃ ማለት ስትፈልጉ ወደኔ ወደ ዩሱፍ ፈርኒቸር ጎራ ማለታችሁን እንዳትረሱ። ከዛ ደግሞ በየትኛውም ሀገር ማድረስ እንችላለን። ያው ከሚሴ አሁን አድራሻችን ወሎ ከሚሴ ነው። መኪና የሚሄድበት ሀገር ብቻ ይሁን ብያችኋለሁ። እና የትም ቢሆን ማድረስ እንችላለን ማለት ነው። እና ለዛሬ ይዤላችሁ የመጣሁት እቺ ናት። እንግዲህ ባለፍላወሩ አልጋ እንደምታዩት እነዚህ ሌዘር ናቸው። እዚህ ጋር እቺ የምታዩት እቺ ሌዘር ናት። ያው ከዛ በኋላ እነዚህ ያው ቅቦች ናቸው። እነዚህ ደግሞ በቅብ ነው የተሰሩት። ይሄን ያልፈለገ ሰው ደግሞ ሌዘር ያልፈለገ ሰው ኖርማል በእንትን እናደርግለታለን ማለት ነው። በእንጨት ብቻ ኖርማል እናደርግለታለን ማለት ነው። እና እዚች ጋር ፍላወሯን ያያችሁ ነው የጌጧን ፍላወር እንግዲህ እንደዚህ ጽድት አድርገን ሰርተናታል ማለት ነው። ምንም በቃ ከፋፍሪዋ ጋር ከውጭ ሀገሩ አልጋ ጋር በምንም አይለያይም ማለት ነው። ዲዛይኑን ቁጭ አድርገን ነው የሰራነው እና በጣም የሚያምረው እና ጥራቱም እንደምትመለከቱት ነው። በጣም ልስልስ ያለ ነው። ፊኒሺንጉ ራሱ በጣም ጽድት አድርገው ነው የተሰራው። እና ሁለት ኮሜዲኖች በጎና አሉት። እነዚህ መሳቢያ አላቸው ከላይ ማለት ነው። ከስርም መሳቢያ ናቸው። እቺ ከላይ ያለችውን ቁልፍ አድርገንባታል። ያው የሆነ ነገር ለማስቀመጫ ማለት ልጆች እንዳያስቸግሩ የሆነ ነገር ማስቀመጫ ይሆናል ማለት ነው። እና ይሄን ይመስላል ዛሬ ይዤላችሁ የቀረብኩት እቺን ይመስላል። እንግዲህ በቀጣይ ቪዲዮም እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።